አብርሽ እንግዲህ ሩታን ተነቅሷታል ማለት ነው ከደረቱ ላይ። እናንተ ይሄ ንቅሳት ግን ማለት ነው ታቶ የሚባል ነገር ግን አልቀረም እንዲ አሁንም ግን እኮ በነገራችን ላይ ኃጢአት ነው ይባላል በእውነቱ ለመናገር ማለት ነው። ይሄ ታቶ ምናምን አባቶችን ምንም ሲያስተምሩ ኃጢአት ነው ይባላል። ነገር ግን ብዙዎቻችን እንደዚህ አይነት ነገር እየለመደብን ነው። ለምን ይህ ነገር አግባብ ነው ብላችሁ ታስባላችሁ? እኔ እንጃ። ባይዘዊ ሰውን ከወደድ ነው ከልባችን እንጂ ከዚህ ከሰውነታችን ላይ ስለተነቀስን ስላልን አይደለም። እና እንግዲህ የልጅ እናቱን ተነቅሷታል ማለት ነው። በነገራችን ላይ እኮ ታውቃላችሁ ይወዳታል እና እኛን ኃጢአት ውስጥ እያስገባ ምናምን ነገር እየተጣሉ እንዳይመስላችሁ። በዚሁ አጋጣሚ አልተጣሉም። ጌታ ነው የምላችሁ። ለምን እንደሆነ ታውቃላችሁ? ቤተሰብ እነሱ መቼም ቢሆን አይጣሉም፣ እየተነጋገሩ ነው የሚሰሩት ማለት ነው። ምክንያቱም አንዳንዴ እኮ ቪዲዮ ራሱ የምትሰሩት ራሱ የሆነ ጭንቅ ይላችኋል አይደለም? የምትሰሩት ስታጡ ምናምን ነገር። እዛ ባሻገር ደግሞ እሱ ደግሞ እንደምታውቁት በዩቲዩብ ነው መተዳደሪያው ማለት ነው። ቤት ኪራይ ያለ የተለያየ ነገር አለና እኛ አሁን ጥሩ ነገር ለምሳሌ የሆነ ሰው ጥሩ ነገር እየረዳ ምናምን አሁን እመቤት ካሳን አይታችኋታል። በቀደም ለታ ለባህሌን የቢጤን እያበላች ምናምን ነገር እንትን ብላ ነበር፣ ቪዲዮ ለቃ ነበረው። እሱ ቪዲዮ አሁን አልታየም። አስባችሁታል ወይ? እመቤት ካሳ እያለቀሰች አሁን ድሮ እመቤት ካሳ እያለቀሰች በራንክ ምናምን እየሰራች ስትመጣ ቪዲዮ በጣም ነበር የሚታየው። አሁን ግን የእመቤት ካሳ ቻናል ቀዝቅዟል። እሷም ከእንደዚህ አይነት ስራ ተቆጥባለች። ብዙ ጊዜ ፎከስ የምታደርገው ወደ ስራ ነው። አሁን ደግሞ አበሻ ቀሚስ ቤት ስለከፈተች ምናምን ነገር እዛ ጋር ነው ፎከስ እያደረገ እያለች። ስለዚህ ቻናሉ ብዙም እየታየ አይደለም እና ሰው የሚፈልገው ለቅሶ እንደዚህ ብሽሽቅ ያልሆነ ነገር ስለሚፈልግ ለዛ ነው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ ስለምታደርጉ በጣም ነው የምናመሰግነው እያልኩኝ እንግዲህ ዛሬም እንደተለመደው መተናል ማለት ነው። በአንዳንድ ነገር እንግዲህ እኛም ያው መዳም ኩሽና ሆነን በቃ ማውራት በቃ ለምን ይቅርብን እንዴ? አዎ እናንተ ያደረጋችሁት ለእኛም ስለማይቀርብን ማለት ነው። ስለዚህ አንዳንድ ነገር እናወራለን ማለት ነው። እናንተም ቻናሉን ከወደዳችሁ ሰብስክራይብ አድርጉ ማለት ነው። እንግዲህ በቅርብ በአዳዲስ ነገር እንደምንመጣላችሁ ተስፋ አድርጋለሁ። ሁሌ ቅርብ ነው የምትያንቺ ምናምን ነገር እንደምትሉ ተስፋ ያው ታውቃላችሁ። አንዳንዴ አይሞላም። እውነት ለመናገር ያው ሀገራችን ያለችበት ሁኔታ ምናምን በቃ ያስጠላል። ለመሄድም ሄድንም በራሳችን የሆነ ነገር ለመምጣት ሀገር ሰላም ሲሆን ነውና ሀገርም ሰላም አይደለም። በቃ ነገ ዛሬ ሰላም ይሆናል በማለት ዳምዳም እያልን ነው እንጂ ማንም ሀገሩን ጠልቶ አይደለም በነገራችን ላይና እንመጣላችኋለን። እስከዛው ድረስ እናንተ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉኝ ደግሞ በጣም ነው የማመሰግነው። ማርያምን በጣም ብዙ ሰዎች ሰብስክራይብ አድርጋችሁኛል። ቴንኪው። አክባሪው ያክብርልኝ። እጃችሁን ቆርጥማ ታንከው። የምር በጣም ነው የማመሰግነው ከምንም በላይ ማለት ነው። ሶ እንግዲህ ዛሬም የመጣው የነ አብርሽና የነ ሩታ ጉዳይ ነው። መቼም እኛን የሚያስጨንቀን እኛ ማለቅለቅ እኮ ነው ግራ ግብት የሚለኝ ነገር። እኛ ሁሌ ማለቅለቅ ነው ስራችን፣ ማጨብጨብ ነው ስራችን። ሶ እና እንግዲህ ያው መተዋል። አብርሽ ሚስቱን የልጅ እናቱን ይገባታል። እውነቴን ነው። አዎ ምን የመሰለ ወንድ ልጅ እሱን የመሰለ ጥቁር ልጅ ወልዳ ሰጥተዋለች። ስለዚህ ለዚያ ስለሆነ እንግዲህ ተነቅሷታል። ነገር ግን እናንተ ደግሞ አንዳንድ ሰዎች ደግሞ አታሽቃብጡ። አልተጣሉም። እነሱ መቼም አይጣሉም፣ ሊጣሉም አይችሉም። ዝም ብላችሁ ብቻ እንትና ተበሉ ማለት ነው። አልተጣሉም። ባይዘወይ ማን ተጣልተዋል ያላችሁ እነሱ ድራማ ነው እየተነጋገሩ ነው ምናምን። ግን ብዙ ጊዜ ሄርሜላ ናት አሁን እያበዛችሁ ያለችው። የምር ሄርሜላ በጣም እያበዛችሁ ነው በእውነቱ ከሆነ። ምክንያቱም እንደዛ እኔ እንጃ በጣም መረብ የሆነ ነገር እንትን እያሉ ስለሆነ እንጂ ከዛ ባሻገር ግን ይሄ ይስሩ ነው የምልተዋቸው። ይስሩ እንስራ። ወይኔ አውሮቼ ሳልጨርስ አላክብር አላለም። ወይኔ በላቸው ትንሽ ሳላወራ